አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የተወደዳችሁ ዛሬ የፍርኖ ዱቄት እንጀራ አሰራር ላሳያችሁ ነው። ተከታተሉ ማለት ነው። በመጀመሪያ ያው ዱቄታችንን እናመሳለን ማለት ነው። በመጥበሻ ቆንጆ አድርገን እርሾ በጥብጠን ያዘጋጀነው እርሾ አለ። ያው ጨውና ብሽ እናደርጋለን ማለት ነው። በደንብ እንመተዋለን። ያኔ ጣዕም ይኖረዋል። እንጀራ ይላል ማለት ነው። ቢያንስ 5 ሰዓት 6 ሰዓት መቆየት አለብን ማለት ነው። ያው ካቦካነው በኋላ ቆንጆ ጣዕም እንዲኖረው ማለት ነው። በደንብ እናቦካዋለን ማለት እናሸዋለን። ያው ካቦካነው በኋላ እንደዚህ ይሆናል። ያው እንዳይረዝምባችሁ ብዬ አላሳየዋቸውም እየቀጠንኩ ማለት ነው። ያው ኮፍ ብሎ በዚህ መልኩ እንደዚህ ሆኗል ማለት ነው። አሁን እንጋግራለን መጥበሻችን ላይ። ቆንጆ እንጀራ ነው የሚወጣው ማለት ነው። ኢንሻአላህ ተከታተሉ። ሽታ እንዳይወጣ ደግሞ እንጀራው ሽታ እንዳይወጣ ግርፋና ቀረፋ አንድ ላይ እናደርጋለን ማለት ነው። ለሽታ እንጀራው እንዳይሸት እንጀራ እንዳይሸት ማለት ነው። ቆንጆ እንጀራ ነው ማሻአላህ። ላይክ ሰብስክራይብ ሼር አድርጉ ተባበሩን ማለት ነው። ያው ለቻናሉ አዲስ የሆናችሁ ልጆች አበረታቱን ማለት ነው። ቆንጆ ለስለስ ያለ የሚጣፍጥ እንጀራ ነው ማለት ነው። በዚህ መልኩ